ለማንኛውም ይፋይ ያመር ቤተሰቦች እና አሁን ግን ያው ቆሜ ነው ይቅርታ መጠየቅ ፈልገው ቀልዱ ቀልድ ነው። ኧረ አይገባ እንዴ የምር እህቴ በጣም ይቅርታ ስለተፈጠረው ነገር ከልብ አዝኛለሁና በጣም ይቅርታ። ቡራ ጓደኛዬ አንቺ አትጨነቂ ማርያም፣ በጣም ለበጎ ነው ሁሉም ነገር ለበጎ ነው። እኛ የተፈጠረው ነገር ሁሉ ለበጎ ነው። እሺ ጺሜም አደገ አይታ ስንታረቅ ጺሜም ተላጭቼው ነበርና ጺሜም እያደገ ነው እና ኧረ አይደለም አረው አይሚኮ ከተነሳባት አትችልም። ባለፈው ምግብ አልበላም ምናምን ብለህ ነው የሄድከው። ትታገስና ምግብ ምናምን ሰርተን ተጋግዘን ነው የምንሰራው። እኔ ብቻዬን እኔ ባለሙያ ነኝ ታውቂያለሽ። እረሳችበት እኮ ፋሚሊ ምግብ አሰራር ነው ትችል ነበር እንዴ? አዎ ምን ዛሬ ሽሮ ሰርታ ይሰራውትን አይደል እንዴ? ሃይሚ ባለሙያ ነች። አንቺ እኮ ነሽ ለዚህ አይደርሽ ስክድ እያየሽ ነው። ኧረ እኔም ባለሙያ ነኝ። ነኛ ነገር ምንድነው? እኔ ኤፍሬም ከሰራ ይወሰራ ማርያምን ባለሙያ ነኝ። እንቁላል አይሰራም። ምን እንዲህ መፈርፈር አይሰራም። እሱ ነው የምር አትሰራም። መፈርፈር አትሰራም። ምን የሆነ ጊዜ ገና ቤት እንደ ተከራየ ማለት ነው። ከሳምንት እሱ ባላን ወጣቴ ወንድ ላጤ እንደዛ ነው። እንቁላል ነው እስከ ሳምንት እንቁላል ሰው ሲጋብዝ ራሱ እንቁላል ሰርቻለሁ ነው። አሁን ብዙ አይነት ምግብ ነው። እሺ ሰርቼ ላሳያችሁ እና ቤተሰቦች እንግዲህ የነበረን ቆይታ ይሄንን ይመስል ነበር እና ወዳችኋለሁ፣ አከብራችኋለሁ። ተሳላችሁ እኔንም ኤፍሬምንም አይሚንም የተቀየማችሁ ካላችሁ ለበጎ ነው የተፈጠረው ነገር ሁሉ ለዚህ በቅተናል። እግዚአብሔር ይመስገን። ይቅር በሉ። ምንም ቢያደርግ ወንድሜን እወደዋለሁ። ማን ይጠላዋል? እኔን ማን እኔ ምንም ብታረጊ አንቺ ይጠላሻል። እሺ ምንድነው የሚሰራው? ፓስታ ስራ ጾም ስለሆነ ፓስታ እሱ ነው የሚችለው። መቀቀል ፓስታ ገንቦ ነው ያደረገው። ፓስታ ማርያምን ሰርቼ አይ አንተ በጣም ሰራሽ እኔ እጠብቃለሁ። እኔ ፋሚሊ ጨርሻለሁ። ብትይ ነው እንዴ? ና አንቺማ ታግሽኛለሽ እንዴ? አይመለከታትም። እግዚአብሔርን አይመለከታትም። አችላለሁ ሞከር ይዋል እምህ በቃ አይመለከትም። ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምልልሽ ዝም ብዬ ልውደድሽ ደስ